ወጣቶች ጊዜያቸውን በአግባቡ በመጠቀም ለነገ ስንቅ በሚሆኑ የልማት ስራዎች ላይ መዋል እንዳለባቸው በማዕከላዊ ኢትዮጵያ ክልል በቀቤና ልዩ ወረዳ ያነጋገርናቸው ወጣቶች ገለጹ። የልዩ ወረዳ ወጣቶች በጥሩ ስነ ምግባር ተምሳሌት በመሆን በተለያዩ የልማትና ሰላም እንዲሁም የበጎ ፈቃድ አገልግሎት ተግባራት ላይ በንቃት እንዲሳተፉ ለማስቻል በትኩረት እየተሰራ መሆኑንም የልዩ ወረዳ ወጣቶችና ስፖርት ጽሕፈት ቤት ገልጿል። ዝርዝሩን ጅላሉ ፈርሉ ከወልቂጤ ቅርንጫፍ ጣቢያችን አድርሶናል። አስፈር ሙህዲን እንደሚከተለው ያቀርበዋል። በማዕከላዊ ኢትዮጵያ ክልል በቀቤና ልዩ ወረዳ ካነጋገርናቸው ወጣቶች መካከል ወጣት ረቢዕ ሚፍታና ሀቢባ መሐመድ ይገኙበታል። ወጣቶቹ በተለያዩ ሀገራዊና አካባቢያዊ የልማት ጉዳዮች እንዲሁም በልዩ ልዩ የበጎ ፍቃድ አገልግሎት ተግባራት ላይ በንቃት በመሳተፍ ላይ መሆናቸውን ገልጸዋል። ጊዜ በወጣትነት ውስጥ ለነገ ስንቅ የምንሰራበት ሲሆን ወጣትነት ደግሞ በጊዜ ሂደት ውስጥ የሚመጣ ነገር ዛሬ ላይ ለነገ ስንቅ አድርገን የምናስቀምጥበት መልካም ነገር ካስቀመጥክ መልካም ነገር ልክ ማር እንደመብላት ዝቅ የሚበላበት የሚቀመጥበት የሚኖርበት የሚከበርበት ነገን በብርሃን የሚያይበት መጥፎ ነገር ደግሞ ከሰራበት እንደዛው ሾክ ውስጥ ገብቶ መውጫ መግቢያ እንደተጠፋው ሰው መከበርን ያጣል። ወጣትነታችን መጠቀም አለብን። ሀገርን ለመምራት ካሁኑ ነው ከወጣትነት ነው መጀመሪያ ያለበት። በዚህ እድሜ ነው መስራት ያለበት መጀመሪያ ያለበት። አሁን ያልሰራው ነገር እድሜ እየጨመረ ሲሄድ እየገፋ ሲሄድ እየደከሙ እየቀነሱ ነው እንጂ የሚሄደው እየጨመሩ ስለማይሄድ ከአሁኑ ጀምሮ መስራት ያለብን ነገር አሁንን ጀምረን መስራት ነው ያለብን። ሀገር ከኛ ብዙ ነገር ነው የምትጠብቀው። በተለይ ወጣቶች የስራ ባህላቸውን በማጎልበት በአካባቢያቸው ያሉ ጸጋዎችን በአግባቡ በመጠቀም ከትንሽ ስራ ተነስተው ትልቅ ደረጃ መድረስ እንደሚችሉም አስረድተዋል። መንግስት እጅግ በጣም ምቹ ሁኔታዎች አመቻችቷል። የወጣት አደረጃጀቶች ማህበራቶች አሉ። ሸማች ማህበር የሚባል አለ። በጋርመንት አለ። በተለያዩ ኢንዱስትሪዎች መንግስት የተለያዩ ኢንቫይሮንመንቶች በራሱ ስራ አድርጎ ነገሮች ያመቻቸናል። የመጠቀም ፋንታ የኔና የወጣቱ ፋንታ። ማህበራዊ ሚዲያዎችን ለሀገር ሰላምና ልማት ሊጠቅም በሚችል መልኩ መጠቀም እንደሚገባ በመግለጽ ወጣቶቹ የማህበረሰቡንና የሀገርን አንድነትና ሰላም የሚጎዱ የተሳሳቱ መረጃዎችን ከማሰራጨት መቆጠብና የመረጃዎቹን ትክክለኛነት በአግባቡ ማጤን እንደሚገባም ተናግረዋል። ጥሩ ጎንም መጥፎ ጎንም አለው ሚዲያ። በጥሩ ጎኑ ላይ ወጣቱ የበለጠ ቢሰራ አሪፍ ነው ባይ ነኝ። ህዝብ ከህዝብ የሚያጋጨው ነገር ትቶ ህዝብ ከህዝብ የሚያስታርቅ ሀገር የሚገነባ ለሀገር የሚሆን ለህዝብ የሚጠቅም ነገር ቢሰራ ጥሩ ነው። ሚዲያ መጠቀማቸው የበለጠ ለወጣቶች ጥሩ ነው። ወጣት ሚስባህ ናስር የልዩ ወረዳው ወጣቶች ፌዴሬሽን ፕሬዝዳንት ሲሆን ወጣቶች ማህበራዊ ሚዲያዎችን በአግባቡ በመጠቀም ለአካባቢያቸውና ለሀገራቸው ሰላምና ልማት ማዋል እንዳለባቸውም ገልጸዋል። ወጣት ስነን ሁሉ ነገር አቅፈን ያዝ ነው። ምክንያቱም ጊዜም በእጃችን ነው፣ ጉልበቱም በእጃችን፣ እውቀቱም አለ። ስለዚህ ይህንን ነገር ከራሳችን ስራ ጎን ለጎን ብዙ ኢትዮጵያ ውስጥ አቅመ ደካሞችና በጣም የኛን ድጋፍ የሚሹ የወጣቱን ድጋፍ የሚሹ የማህበረሰብ ክፍሎች አሉ። እነዚህን የማህበረሰብ ክፍሎች ሰዓታችን ማኔጅ አድርገን ኢኮኖሚ ያለው በኢኮኖሚ ጉልበት ያለው በጉልበቱ ሀሳብ ያለው በሀሳቡ እነዚህ ተዋጥቶ ተሰብስቦ ከመደካሞችን ለነሱ ለመርዳትና እንደዚህ አይነት ስራዎችን ለመስራት እንንቀሳቀሳለን። የቀቤና ልዩ ወረዳ ወጣቶችና ስፖርት ጽሕፈት ቤት ኃላፊ አቶ አብዱልዋሃብ ኑረዲን በልዩ ወረዳው በሚከናወኑ ልማትና መልካም አስተዳደር ስራዎች የወጣቶች ድርሻ ከፍተኛ መሆኑን በመግለጽ ስለሆነም ወጣቶች ያላቸውን እምቅ አቅም ለሀገር ግንባታና ብልጽግና ለማዋል የሚያደርጉት ጥረት አጠናክረው መቀጠል እንዳለባቸውም ገልጸዋል። በልዩ ወረዳው ወጣቶች በተለያዩ አደረጃጀቶች እንዲታቀፉ በማድረግ የስራ ዕድል ተጠቃሚ እንዲሆኑ ለማስቻል ከልዩ ወረዳው ወጣቶችና ስፖርት ከስራ ዕድል ፈጠራና ኢንተርፕራይዝ ጽሕፈት ቤትና ከሌሎችም ከሚመለከታቸው አካላት ጋር በቅንጅት እየተሰራ እንደሚገኝ ኃላፊው ተናግረዋል። ለወጣቶችና ስፖርት ጽሕፈት ቤት ግንዛቤ መፍጠር ማሰልጠን በተለይ የስብዕና ክህሎት ስልጠናዎች እጅግ በጣም ወሳኝ ናቸው ለወጣቱ። እነዚህን ስልጠናዎች ደግሞ ወጣቱ በአግባቡ መጠቀም መቻል አለበት። ወጣት ስብዕና ግንባታ ማዕከል የተገነባለና እዛ አካባቢ ቅዳሜና እሁድ በተለይ በየሳምንቱ ወጣቶች ተጠቃሚ ናቸው። አብዛኛው ወጣቶች እዛ ውስጥ ተጠቃሚ እንዲሆኑ እያንዳንዱ ኢንተርኔት አክሰስብል ነው ዲስፕሌይ ስለተደረገ ቴክኖሎጂ ቅርብ ሆነው በተለይ ከ5 ሚሊዮን የኢትዮ ኮደር ስልጠና ተጠቃሚ ካልሆኑ እነዚህ እድሎች ናቸው። ይሄ እድል ተጠቃሚ የሆኑ ዘንድ ደግሞ እኛ እንደ ተቋም ወስደን መስራት ያለብን ስራዎች አሉ።